ስለማላለቅስ ነው በውስጤ እኮ ብዙ አለቅሳለሁ ብቻዬንም ሰው እኮ ሲናፍቁኝ አለቅሳለሁ አሁን አታስታውሽኝ በቃ ሰይዶ በእናትህ እንደዚህ አትሁን ቤቲ ተይኝ በእናትህ አሁን ምቺ ከሆነ ልጆቼን እንተምልበት ቤቲ ያልሆነ ነገር ሲከት እሺ በቃ እኔ በቃ ሱመያ እንድትፈታ እንጂ ካንተ ምንም ሌላ ያልኩ ነገር እኮ ቤቲ በቃ በዚህ አትምጭብኝ ነው በቃ አሁን ከቻልሽ ቤቲ ተሟሟችና አንቺ የሆነ መስዋዕትነትን ቢሆን ከፍለሽ ልጆቼን እንዳገኛቸው አድርጊ ተረጋጋ በእናትህ እኔ እንደዚህ እንድትሆን እኮ አይደለም ይኸውልሽ አሁን በቃ አሁን እየሰማኝ ነው የምትናገሩን ነገር ጭራሽ እኔ አባታቸው አልመስላችሁም እኔን አይናፍቁኝ እኔ አይፈልጉኝ ቤት እንደዛ አይደለም እኮ ነው ያልኩት ከሷ ጋር ካልተስማማ ልጆቹን አታገኙ አሁን ጥሩ ስሜት ላይ ያለው ቤት በቃ ጥሩ ይስማው እንደዚህ ሆነ እንዴት ነው የምትነዳው ሰይዶ ምንድነው ሽረገኝ ወደ ቤተሰቦች እኔ በተቻለኝ አቅም ሁሉ እንግዲህ የሚቻለኝን ነገር ሁሉ አድርጋለሁ ምክንያቱም ሱመያ ተፈታ ልጆቿ ማግኘት አለባት ከልጆቿ ጋር መገናኘት አለባት እሱም ደግሞ የተሰማው ልጆቹን አፍቆት ምናምን ነው የተነሳበትና እኔ አላቅም እንግዲህ የተቻለኝን ነገር ለማድረግ ሞክሬያለሁ እኔ ኢንሻአላህ አስፈታታለሁ ሱመያን አሁንም በቻልኩት አቅም ሁሉ በቃ የሚቻለኝን ሁሉ በቃ የምችለውን ሁሉ ነገር አደርጋለሁ እና እንግዲህ በቃ ውድ ቤተሰቦች